ሰላም 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 ወንድምና እህቶቼ ሰላማችሁ ብዝት ይበልልኝ። አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና የልጁ ትልቁ የደስታ ቀኔ ነው። ትልቁ የደስታ ቀኔ ነው። ምክንያቱም ኦርቶዶክስ ተዋህዶ መልስ እንዳላት ያየሁበት የተረዳሁበት ብዙ በህይወት የተማርኩበት ነገር ነው። እዛ ሴንሲቲቭ ፓርቶችን ነው የምነካው። ፖለቲካ ሴንሲቲቭ ነው በአበሻ፣ ሃይማኖት ሴንሲቲቭ ነው። ሃይማኖት የቀረኝ የለም፣ ፍቅር ሲዝም ነው የቀረኝ። በሙሉ ደውቻለሁ። አበላ ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብን። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎላ ነው የምትበላው። ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። ምድረ የጠንቋይ ልጅ ትብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ምች ድልት እያለኝ ነው መጨረሻ። አዎ ዘፈን ይቻላል፣ በተዋህዶ ዘፈን ይቻላል። አልሐምዱሊላህ ከካፊር ያወጣኸኝ። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። የነጻነት አምላክን እንጂ እንዲያርግ እንዲያታርግ፣ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር፣ አትጠጣ ምናምን ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ ይመቻችሁ እስልምና፣ እኔ ግን በቃኝ፣ እስልምና በቃኝ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም፣ ሽርሙጥና ነው እስልምና። 7 ሴት ይዘህ የምተኛ 72 ድንግል አገኛለሁ የምትል አንተ ነህ። በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። የወንጌል ዘመን ነው ዘመኑ። የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ ዩ ኬናት። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና ልጁ ነብዩ መሐመድ ጉዳይ ላይ ካሳመናችሁን የመጀመሪያው በድጋሚ እስልምናን ዮኒ ማኛ ይቀበላል።